ቁጥር አንድ በጣም የለፋ በጣም የደከሙ ብዙዎች ናቸው። እነ ዲያቆን ፋሲካው ላመሰግነው ፈልጋለሁ። አላውቀው አግኝቼው አላውቅም። አማኑ እንኳን ቤተሰብም ነው፣ ወንድሜም አክባሪም ነው። ደግሞ ቲክቶክ የሚያስጀመረኝ ነው። ታውቃላችሁ፣ ታግለዋል። እዛ ሀገር የተወለዱ ልጆች ከነ አማኑኤል ጋር የሰሩ ልጆች ሁሉንም መጥራት አልችልም። እነሱም በሙሉ አመሰግናለሁ። እግዚአብሔር በሚያውቀው ማለት ነው። በጣም በጣም አድርጌ አመሰግናለሁ። ከአውስትራሊያ እነ ቀሲስ ቴዎድሮስ፣ ከቤሩት እነ ትህትና የዚህ ቤትም ዘበኛ ናት፣ ደንበኛ ፌዴራል ናት። እዚህ ጥበቃ ላይ ከባድ ከሆኑት አንዷ ናት። እንደገና ኡጋንዳ ያሉት ደግሞ እነ ቢኒያም ሽታዬ፣ ጸግሽ ደግሞ የዩቱብ ያለው ልጅ እነ እፎይ እንዲሁም ደግሞ ከእነሱ ጋር የሚያገለግሉትን በሙሉ አመሰግናል። ድርቅ ብለው የአርሲን ጉዳይ የያዙትን ኢትዮ ቤተሰብ ቀሲስ ሳሙኤል እነ ቀሲስ ሱራፌል እጅግ አድርጌ አመሰግናለሁ። ምንም ይሁን ምን አጀንዳ እንዲሆን ስላደረጋችሁ፣ ስለወተወታችሁ፣ ያንን ዜና ዓለም እንዲያውቀው ስላደረጋችሁ፣ ያ ደግሞ ከፍ ብሎ ዛሬ ትናንትና በብፁዕ አቡነ ሉቃስ የሚመራው ኮሚቴ ዶክተር አባ ገብርኤልን ይዞ ቀሲስ ሳሙኤልን ይዞ እነ ፋሲካው ሆኖ ዲያቆን ፋሲካው ሆነው መጀመሪያ ሌላ አምባሳደር ሌላ ተወካይ ያገኙ። ዛሬ ደግሞ ትላንት ደግሞ እነ ማርኮ ሩቢዮን አግኝተዋል። ቀጥሎ ደግሞ ፕሬዚዳንት ትራምፕን ያገኛሉ። ይሄ በሚሊዮን ብር ሎቢ የሚገኝ ብዙ ብር ተከፍሎበት የሚገኝ ነገር እነዚህ ዋጋ ከፍለው ተጨቃጭቀን አጀንዳ አንቀይርም ብለን ጩኸን ቢያንስ እግዚአብሔር ሰምቶታል። ቢሆንም ግን ደመ ከልብ ሆነን እንዳንቀር ጉዳዩን እንዲያዩት እንዲመለከቱት ማድረጉ ቀላል አይደለም። መጨረሻ ላይ እነ ቀሲስ ሳሙኤል የነገሩኝ፣ ሌሎቹም የነገሩኝ በጣም በሚገርም ሁኔታ ብፁዕ አቡነ ሉቃስ ተነስተው ውይይቱን ተወያይተናል፣ ችግራችንን ነግረናል፣ አሁን ደግሞ ቪዲዮ ነው ማሳያችሁ ብለው ስልካቸውን አውጥተው ይሄ የምንለጥፈውን አውጥተው ለነጮቹ ለአምባሳደሮቹ ሲያሳዩቸው ማየት እስኪሳናቸው ድረስ አንገታቸውን ደፍተው፣ ምክንያቱም ገዢዎቹ እስላሞች ናቸው፣ የወረዳ አስተዳዳሪዎች እስላሞች ናቸው፣ የኦሮሞ እስላሞች ናቸው፣ የዋሃቢ እስላሞች ናቸው፣ ሚሊሻዎቹ እስላሞች ናቸው፣ ፖሊሶቹ እስላሞች ናቸው፣ ወታደሮቹ እስላሞች ናቸው፣ ገዢዎቹ ጴንጤዎች ናቸው። አብይ አህመድ፣ ሽመልስ አብዲሳ፣ አዳነች አበቤ ፕሮቴስታንቶች ናቸው። እየታረደ ያለው ከነገድ አማራ፣ ከሃይማኖት ደግሞ ብሔራቸው የሁሉም የሆነ ኦርቶዶክስ የሆኑ እየታረዱ ነው። በእሳት ሲቃጠሉ ሲታረዱ ህፃናት ምን ያንን አሳይቷቸው እኛ እኮ አለ መረጃ እንደዚህ እንትኑ ሰማለን አማራና ትግሬ አማራና ኦሮሞ የብሔር እንጂ ክርስትናው ላይ እንደዚህ የተጋረጠ እንዲህ አይነት ጭካኔ መፈጠሩን አናውቅም። ምግብ የሚከለክላቸውን ነገር ነው ያሳዩት እነ ብፁዕ አቡነ ሉቃስ ማለት ነው። ይሄ ሊመሰገኑ ይገባል። ይህን የሰማው የብልጽግና መንግስት ይህን የሰማው በእውነት ይገባቸዋል። በእውነት ብፁዕ አባታችን አስለቅሰው ነጮቹን ምን ጉድ ነው ብለው ሌላም የናይጄሪያ የምን ክርስቲያኖች ገብተዋል፣ ተወካዮች ገብተዋል። በዚህ መጠን አናውቅም ብለው አሳይተው የመጡት ይመሰገኑ ይገባል። ይሄ የትጋታችን ውጤት ነው። ይሄ የልፋታችን ውጤት ነው። ማህበራዊ ሚዲያን እንዲህ ነው መጠቀም። አይታችኋል። የእንትናን አዘጉባት፣ የትህትናን አዘጉባት፣ የሌሎቹን አዘጉባት። ተደራጅተው ነው እያረዱንም እየገደሉንም ነው የሚያርዱበት መከራ የሚያበሉ። ጠንካራ ልንሆን ይገባል።
ልንሰባሰብ ይገባል። አሜሪካን ሀገር የምትኖሩ እዛ የተወለዳችሁ በዚህ ጉዳይ ላይ ዋጋ የከፈላችሁ ሁላችሁንም እግዚአብሔር ይባርካችሁ፣ ከክፉ ሁሉ ይሰውራችሁ፣ ከክፉ ሁሉ ይሰውር። እነሱን የወለዳችሁ ቤተሰቦች ተባረኩ። ክፉ አያገኛችሁ፣ ሀዘን አያገኛችሁ። የአሩሲ ክርስቲያኖች፣ በኢትዮጵያ የሚጨፈጨፉት ክርስቲያኖች ደማቸው በከንቱ እንዳይፈሳ በዜና እንዲዘገብ ስላደረጋችሁ ለጥፍላችኋለሁ። አሁን እኔ ቲክቶክ ላይ ለጥፍላቸው፣ በእንግሊዝኛ ተዘግቧል። እነ ማርኮ ሩቢዮ እነሱ አቅርበውታል። ቲክቶክ እንትናቸው ላይ ያለው ሁኔታ ከናይጄሪያም የበለጠ ሰቀቀን እንደሆነ፣ የዘር ማጽናት እንደሆነ፣ ወረዳ እየጸዳ ቀበሌ እየጸዳ ክርስቲያኖቹን እያገቱ ብር እየተቀበሉ እንደሆነ፣ የኦሮሞ እስላሞች ማፍላታቸው በደንብ ነው በመረጃ የቀረበው ማለት ነው። አሁን ደግሞ ጥምቀት ሲመጣ የሚታረደው ብዙ ነው። ጥምቀት ሲመጣ የሚታገተው ብዙ ነው። ዓለም አልሰማንም። ይሄን ያሳያል። ይሄን የሰማው የብልጽግና መንግስት አዲስ አጀንዳ ይዞ መጥቷል። አሜሪካ ሆይ አንቺ እንደዚህ ብትም ኦርቶዶክስን አልጨቆናትም ብሎ ይሄ የሮም ፈረስ ሄኖክ ኃይሌ የሚባለው አሁን እዛ አሜሪካ ነው፣ ሲያትል ነው የተቀመጠው። ቦሌ መድኃኔዓለም ከምታከብር አሁን እዚህ መስቀል አደባባይ አክብር ብለው እነ ፋናን እነ ኢቢኤስን እነ ኢቢሲን አዘጋጅተውለት የጀንደረባው ትውልድ ቲክቶከሩ ፕሮቴስታንቱ በራሱ ነጠላ ለብሶ ነጭ ለብሶ አደባባዩን እንዲሞላው ይሄ በዜና እንዲሰራ ኦርቶዶክስ በኢትዮጵያ እንዲህ ያለችው ብለው የአዲስ አበባን ኮተት እያሳዩ ይህንን አጀንዳ ለመቀልበስ መድቧል። ቦሌ መድኃኔዓለም ላይ መድረኩን የሰራችለት አዳነች አቤቤ ናት። ፈንዱን የሰጡት አዳነች አቤቤ ናቸው። ለሄኖክ ኃይሌ ሰርጉን በቴሌቪዥን እንዲታይለት ያደረጉት ብልጽግናዎች ናቸው። የተለየ ነገር ሆኖ አይደለም። ለሚሽን የተላከ ቡቶክሳም እንደገናም ደግሞ ሜካፓም ስለሆነ ማለት ነው። አለቀ። በእመቤታችን ስም በክርስትና ስም መሸሸግ የለም። የቅዱስ ላሊበላን የሰሜኖቹን በዓል ደብረ ሮሃ ሰው እንዳይሄድ ለማድረግ የተፈጠረ ይህንንም ለማቀለባበስ ሮም ሄዶ ሚሽን ተቀብሎ የመጣ ነው። ባንዲራም ሊፈቅዱለት ይችላሉ፣ ጥለትም ሊፈቅዱለት ይችላሉ፣ ያንን ሊያደርጉለት ይችላሉ። ስለዚህ ይሄ ብሎ ነገር የለም። እነ ግርማ ባቱ እነ መዝገበ ማለት ወንድሜ ነው ለኔ። ዶክተር መዝገበ የቅድስት ሥላሴው ለእኔ አባቴ ማለት ነው። እዚህ ቤልጅየም እያለ ቤቱን ማርፍ ቤቱን ምቀመጥ ቤቱን የተቀመጡ ሳምንት አብሬው የኖርኩ የዛሬ አይደለም ደግሞ ከጴጥሮስ ጳውሎስ ከልጅነት ጀምሮ የምንተዋወቅ እንደዚህ ወርዶ ከሄኖክ ጋዚ ጀንደረባ ብሎ ጥናት አቀርባለሁ ሲል ቀሲስ መዝገበ አፍሬያለሁ። እነ ግርማ ባቱ ይሄ ማን ምናምን የሚባሉት የመግቢያ ዋጋ 20,000 ብር ሄኖክ ኃይሌ ማለት የፈለጋችሁትን አምጡ፣ እንፋለመዋለን። እኔ እፋለመዋለሁ ብቻዬን ማለት ነው። ዋጋ የተከፈለበትን ውሃ ለመቸልበስ እግዚአብሔር ይላችሁ። እናንተ አሜሪካን ሀገር ያላችሁ ይህንን ጸረ ኦርቶዶክስ ይህንን በኦርቶዶክስ ስር የተደበቀ አስመሳይ ወደ ላይ ለማምጣት የምትጥሩ ቅቡልነት እንዲኖረው ለማድረግ የምትጥሩ እግዚአብሔር ይላችሁ። በልጆቻችሁ በቤተሰባችሁ ይክፈላችሁ የነዛን ንጹሐን ደም። ካህናቱን የምታስጨንቁ ምዕመናን እግዚአብሔር ያያል፣ እግዚአብሔር ይመለከታል። ስለዚህ መስቀል አደባባይ የገና ዋዜማ ሰው ቤተ ክርስቲያን አይሄድም፣ ሰው ምናምን አይሄድም። ከዛ እዛ ይመጣል። ከዛ እነ ቢቢሲ እነ አልጀዚራ እነ ሲኤንኤን ይመጣሉ። ከዛ በኋላ እነ ኒውዮርክ ታይምስ ይመጣሉ።
እነ ዋሽንግተን ፖስት ይመጣሉ። የኢትዮጵያ ቤተክርስቲያን በዚህ በብልጽግናው ዘመን እንደዚህ ሆናለች ምናምን ተብሎ ይሰራል። እነ ፋና እነማን ያደርጋሉ። የአሩሲ የኦርቶዶክሳውያን ጭፍጨፋ ይቀበራል። ሄኖክ ኃይሌ አንድ ቀን ወጥቶ ስለዚህ ጉዳይ ተናግሯል፣ ተቃውሟል። ዘበነ ለማ ይህንን ወጥቶ ተቃውሟል። ቀፈታ ሙላ ቤተክርስቲያን እየበላ ቤተክርስቲያን አሳድጋ ለቁም ነገር ያደረሰቻቸው በስሟ ከመሸቀል በስተቀር አንድ ቀን ወጥተው መንግስትን ትክክል አይደለም ይህ የሚሰራው ነገር ግፍ ነው ብለዋል። እግዚአብሔር ይፍረድባችሁ፣ እግዚአብሔር ይፍረድባችሁ። ስለዚህ ተዘጋጁ፣ ሁላችሁም ተዘጋጁ። ዋናው ሲስተም ይሄ ነው። ከቦሌ መድኃኒዓለም ወጥቶ ያም ሌላ ጉዳይ ነው። አሁን ከቦሌ መድኃኒዓለም ወጥቶ መስቀል አደባባይ ላይ ሊያደርጉት ነው። መስቀል አደባባይ ነጭ ለብሰናል ይባል ከል በሚለበስበት ዘመን፣ ጥቁር በሚለበስበት ዘመን፣ ደረት በሚደካበት ዘመን፣ ከ3 ወረዳ ከ4 ወረዳ ኦርቶዶክሳውያን በጸዱበት ዘመን ጉዳዩ አድጎ ጉዳዩ ተልቆ ዓለም አቀፍ ይዘት በያዘበት ዘመን በራሳችን ጉዶች እናንተው እየከፈላችሁ እናንተው እያጠገባችሁ እናንተው እንደ ሊቅ ስንት ሊቅ ባለበት ሀገር አውርቶ አደር ሜካፓም እየጠራችሁ ቤተክርስቲያን እንትን የምትሉት እናንተ ናችሁ። በተለይ እናንተ ካህናቶቹ እናንተ አይናችሁ ገንዘብ ላይ ብቻ የተተከለ አንላቀቅ። ይገርማቸዋል። ይሄ ነገር አልቆ ይህን ነገር ጨርሰው የአሜሪካን መንግስት ጋር ሲጠሩ ከዛ በኋላ እነ ዲያቆን ፋሲካው ናቸው የጨረሱት። ከዛ እገሌ ጋር ይደውላሉ። እንደዚህ አልቆልናል እንግባ። ኧረ እኔ አልሄድም እገሌ ኧረ እኔ አልሄድም እንደዚህ ውስጥ አልገባም። ኧረ በእናታችሁ ካህናት ናችሁ ነው እንሂድ። ኧረ እኔ አልሄድም ምናምን። በኋላ የመጨረሻ እስኪ ሞክር ብለው ቀሲስ ሳሙኤል ጋር ሄሎ፣ ቀሲስ ሳሙኤል አቤት፣ እንደዚህ ሆነናል እና እንደዚህ እመጣለሁ። ከዛ ማንን እንደው አባታችንን ብናገኝ ግድ የለም እደውላለሁ። ዶክተር አባ ገብርኤል ጋር ሄሎ፣ ዶክተር አቤት፣ እንደዚህ ያልቋልና እንሂድ። ዓርብ ተነግሯቸው ነው ሐሙስ ተነግሯቸው ዓርብ እንትን ብለው ቅዳሜ ምንም ደግሞ ለዚህ ተገኝቶ ነው ወይ $1,000,000 ተከፍሎ የማይገኝ ተገኝቶ ነው ወይ? እንመጣለን። ብፁዕ አቡነ ሉቃስ ዶክተር አባ ገብርኤል ተነስተው ሄዱ ማለት አንችልም ነው ያሉት። ሌላ ማውራት ቀላል ነው። ማውራት በቲክቶኩ በቴሌግራሙ በምናምኑ ማውራት ቀላል ነው። የጭንቋ ቀን ስትመጣ ግን ሁሉም ጥጉን ነው ያዘ። ከዚህ ጥላሁን ምናምን እንዴት ይሄዳል? ጥላሁን ሲጀምር እኮ ዛሬ አንናገረው። እንዴት ይሄዳል? የጭንቅ ቀን ነው ልዩነት የሚመጣው ማለት ነው። የሄዱት ሄደው ግን ሰርተው መጥተዋል። አለቀ። ሰርተው መጥተዋል። ምን ይመጣል? ከዛ የሚፈጠር ነገር አለው? የለም። ከእግዚአብሔር ነው መልስ የምናገኘው።